እንደ ወንድምነቴ ለሁለታችሁ ነገር እንደ አንቺም አስብልሻለሁ ለሱም አስብለታለሁ ግን ማድረግ ያለበት ነገር እንዲያደርግ ነበር እየነገርኩት የነበረው ሌላ ምንም ነገር አልነገርኩትም ማድረግ ያለበት ነገር ይሄ ነው አድርግ ነው ያልኩት አሁንም ቢሆን ማለት ነው እሱን እኔው እንደዛ ማድረግ አለብህ የለብህም የሚለው ነገር ሲጀመር አንተ አይመለከትም ችግሩ እኔና እሱ መሀል የተፈጠረው እኔና እሱ ነው ልንፈታ የሚገባው እንጂ አንተ እንደ ወንድም ልትቆል ቻላችሁ ነው አንቻል ኤፋ አንቻል የኛ መቻል አለመቻል አንተን አይመለከትም ስለዚህ እኛ ችግሩን መፍታት ስላልቻለን እኔ ነኝ መፍትሄ መስጠት ያለብኝ ብለህ መግባትም የለብህም ኦኬ እንደ ሐሳብ ነው ግን ያቀረብኩት አሁንም አልተረዳሽኝም እንጂ ከዚህ በላይ እኔ እንጃ እንዴት ልረዳ እንደፈለክም አላቅም ጭራሽ አንተ በማይመለከተ ነገር ውስጥ ገብተህ እንዴ እኛ እኮ ማለት ወንድሙ ነህ ምናምን ነገሮችን ከዚህ በፊትም እኔ በማቀልክ በጣም ተመዛዝናለህ ምናምን ለዛ ነው እንጂ እውነቱን ለመናገር እኔና እሱን ችግር መፍታት ያለብን እንጂ አንተ ወንድሙ ስለሆንክ ብቻ ሳይሆን የኔ እናትም አባት ቤተሰብ በአጠቃላይ አይመለከቱም እኔና እሱ መሀል እኔና እሱ ብቻ ነው የሚመለከተው እንደዚህ ደግሞ አይባልም ምርታይ እኔና እሱ ነበር የሚመለከተን በዚህ ልክ አንተ ዲቴል ገብተክ እንደዚህ አርግ እንደዚህ ውጣ እንደዚህ ውረድ እሷ አንተ ታሃት ሂድ እሷ እዚህ ትቀመጥ አንተ ቡታጅራ ሂድ እስከዛሬ ምን ትሰራለህ ወንድ አይደለ አይባልም ልክ ያስተካክሎ መምጣት የለበትም ነው አንቺ አሁን እያልሻለሽ እኔና እሱ ስናምንበት ይስተካከላል ጉዳዩ እኔና እሱ ነው አይደለ ነው አይደለም ስለዚህ እኔና እሱ ስናምንበት ይስተካከላል ወይም ደግሞ እኔ ስላላመንኩበት ሁለታችሁ ስላመናችሁበት መስተካከል አለበት ማለትም አትችልም አይ ነው ግን አንዳንዴ ምን አለ መሰለሽ ሁለታችሁ ባለትዳር ናችሁ ኦኬ ይሄን አይደለም እኔ ዓለም የሚያውቀው ነገር ነው ባለትዳር እንደሆናችሁ አሁን ያልሽኝ ነገር ሁሉም ነገር ሳይገባኝ ቀርቶ አይደለም ይገባኛል ግን አንዳንዴ በራስሽ ምትወስኚ ውሳኔ አሉ ማድረግ ያለብሽ ነገር ማድረግ ትችያለሽ አንዳንዴ የራስህ ፍላጎት ወይም ደግሞ የራስህ ነገር ሊኖርክ ይችላል ነገር ግን እኔና እሱን እዚህ ጋር ምን መሰለክ በጣም አንድ ላይ ያደርገን እንችላለን ጉዳዩ የኔም የሱ ነው የሚሄድበት ጉዳይ ስለዚህ ማንንም ሰው ምንም አያገባውም እያልሽ ነው የኔና እሱ ጉዳይ እስከሆነ ድረስ ደግሞ እኔም ኢቭን ማመን አለብኝ ሳላምንበት እንዴት ነው እሱ ሄዱ ሊያስተካክል የሚችለው ሌሎች ጉዳዮች ይኖራሉ ለምሳሌ አሁን ከጓደኞቹ ጋር የሚፈጠሩ ነገሮች ሊኖሩ ይችላሉ ምናምን እሱን በራሱ መንገድ ሊያስተካክል ይችላል እኔ መግባት ላይ ተጠበቅብኝ ይችላል ታማ ነው እያልሽ ያለሽ ነው አንድ ነገር ስሚ በቃ ዲቴል ነው እያወራሻለሽ በቃ የኛ ጉዳይ ነው የኛ ጉዳይ ስለዚህ ፋሚሊ አይመለከተውም እናት አባት አይመለከተውም ወንድም አይመለከተውም ነው እያልሻለሽ በዚህ ያህልክ ውሳኔ የመስጠት አዎ አይመለከተውም ስለዚህ ችግር የለውም በዚህ ያህልክ ነገር ቢፈጠር አይመለከተኝም በዚህ ያህልክ ይኸውልህ ውሳኔ ለመስጠት አይነት ፍላጎት ካለ አዎ አይመለከትም እሺ ችግር የለውም ኖርማል ነው እኔማ እንደ ወንድም ማንኛውም ነገር ይመለከተኛል እናንተ ነገር ያሳስበኛል ብዬ ነበር እስከዛሬ ማስበው ምንም ነገር በተፈጠረ ቁጥር ዘልዬ መገባው ምንም ነገር ማደርገው ይሁን ነገር በተፈጠረ ቁጥር እናንተ ጋር ይመለከተኛል ብዬ ነበር ማስበውና እንዳንቺ አመለካከት ከሆነ ችግር የለውም እስካሁን እንደተፈጠረው ነገር ሁሉም ነገር ችግር የለውም እኔው እንደዛ ብቻ ሳይሆን ምን አለ መሰለህ ኬፋ አብርሽ ቤት ነው ሰላም ነው እንዴ ነው ያለና ማነው እንደዛ ሳይሆን ወደ አንደኛው ሳይድ አመዝና አይደለም ነው ማለት ያለ መግባባት ተፈጥሮ ነው እንጂ አንተ ማኖር ችግር የለውም ልታስፈልግ ይችላል ነገር ግን ወደ አንደኛው ሳይድ አመዝና አይደለም ሶሉሽን መፈለግ ያለብህ የትኛው ነው ችግሩ በሚል ነው እንጂ እኔ አመዝኝ ሳይሆን ወደ መፍትሄው እንዴት ነው ያደረከው ሩታሽ ለምን ጠርተሽ ነው ፋይሉን ላሳይክ አሁንም እዛ ላይ ነሽ እንዴ ያለሽ ፋይል አለሽ ነው አንቺ ጋር እኛ ማናቀው አዎ ምን ፋይል ሩታ ማሳየ ከፈለሽና ቤት አታሳይኝም ነበር እንዴ ለምን መጣን እዚህ ታዲያ አይ በደንብ መታመን ስላለበት ነገሩ በሙሉ እሺ እዚች ጋር ማለት እኔ ዝም ብዬ ማወራ የሚመስላቸው ሰዎች ስላሉ ብቻ ሳይሆን እሱም ስለመሰለው በሱ ፊት ስለሱም ለአንተም ለሁለታችሁ ነው ማሳያችሁ ትናንትና በየትኛው ሳይድ ወግኖ እንዳወራ እና አሁን መወገንና ለመወገን ሳይሆን የትኛው ጋር ነው ማለት መፍትሄ እንዴት ነው መስጠት ያለብኝ የሚለውን ነገር በደንብ ማስተዋል እንዲችል ነው ለሱም ላሳየ የመጣሁት እንጂ እና ያለ ማሳየትም እሱ አስፈላጊ አልነበረም ሲቀጥል አንተም በደንብ እንድታምንበት ነው ነገሩን ላሳይክ የመጣሁት እኮ ምንም ችግር አልነበረውም ማሳይኝ ያልኩሽ ቤትም ብታሳይኝ ችግር አልነበረውም ግዴታ እዚህ መጥራትም አስፈላጊ አይደለም እኔ ደግሞ እንደዛ እንደሚያስፈልግ ስላሰብኩኝ እና ስለተሰማኝ ነው ኦኬ ስቴርታ ፋይሉን አሳየንና ፋይሉን የሆነ ፋይል አረ ተበቃ አሁን ያለፈ ነገር ደጋግመሽ ሐሳብ ዝም ብለሽ አታንሺ አይዞ ግድ የለም ላሳይክ አሁን ላሳይክ ስለው እንደዚህ የምትወጣው ምንም ችግር የለውም እኔ እኮ ነገርኩሽ ነው ከዛን ቀርም እኮ በድፍረት አሳይ ከፈለሽ ሚዲያ ላይ አውጪው ብዬሻለሁ እኮ ካንተ ልጀምሪያው ማይሽ ላይ በደንብ ያው አዮ
ይኸው እንደዚህ ይጨርስ እኮ እሺ ምን ተረጋጋ ይጨርስ ከዛ ቴክስቶቹንም እንደዚህ ያደርክ ማይ ይችላል ይኸው ምንድነው ኤፍሬም ያንተ ነህ እንዴ ቆይ እሱ ነው ምን እያደረክ ነው እዚህ ቴክስት ነው ወይስ አይ ኖ ይሄንን አይቶ ወረድ ስትል እንዲስታወርደው ይኸው እዚህ ጋር የምታየው ምንድነው እሺ ይሄንን ቅንብር አምነሽ ነው ሩታ ይሄ ቅንብር ፎቶ አይደለም ይሄ ቅንብር ፎቶ አይደለም ኤፍሬም ይሄን ፎቶ የተነሳሁት እኔ ቡታጅራ ላይ በደንብ አድርገህ ፎቶውን ይኸው ይሄን ፎቶ የተነሳሁት እኔ የፕሮግራሙ ቀን የሰርግ ቀን አልነበረም ይሄን ፎቶ የተነሳሁት ቅንብር ነው አይደለም ንገራት እንጂ ኤፍሬም ቅንብር ነው አይደለም ያው ና ላሳይ ካሜራማን ይሄ ቅንብር ነው አይደለም ይሄ ፎቶ ያው ቅንብር ነው አይደለም ወይኔ ፈጣሪ ነው አይደለም ሩታ ለምንድን ነው ሰውን የምታምኘው እንዴ እንደዚህ አይነት ፎቶ ነው ያቀናብሬ ያሳይሻለሁ ከፈለግሽ ወይኔ ጉዴ እስቲ አንዴ ሩታ ምን ይሆንሻለሽ ማመን ካቃተሽ ማለት ነው ፎቶውን ልቀቂላቸው ነው ኦዲየንስ ልቀቂላቸውና እነሱ አይተው ይፍረዱ እግዚአብሔርን አይተው ይፍረዱ ከፈለጉ እኮ አይተው ማለት ይችላል ልክ እኔ ባንተ ልክ እንደዚህ አልሆንኩም እኔ እንደዚህ አልሆንኩም እኮ አንድ ነገር ልንገርሽ እኮ ተረጋግቼ ነው ያለው ሩታ መልቀቅ አልፈለገችም ብትለቅ ኖሮ ይሄ ሁሉ ፋይል እያወጣች አይደለም ታወጣው ነበር እኮ ይሄንን ፎቶ ልቀቂውና እነሱ ይፍረዱ ከፈለጉ ላይፍ አላት እንዲበላሽ ማትፈልጉ ላይፍ አላት አንደኛ ማለት ነው ሩታ ይሄንን ፎቶ የተነሳውበትን ቀን ኤፍሬም እኮ ስለሚያውቅ ነው ስለ ፎቶ ጥሩ ሜቢ ልብስ ምናምን ሊያውቀው ይችላል ጥሩ ሩታ ልቀቂው ኮምጣው ላሳየ እሺ ምንድነው ይሄ ምንድነው የጻፍከው ምንድነው ያወራኸው ምንድነው እሱ እሺ እሺ ላስረዳት አንዴ አዳምጪኝ እኮ አዳምጪኝ ይሄ ቴክስት ማለት ነው አንዴ ስሚኛ በደንብ አዳምጪኝ ለምን ሙሉውን አላከችልሽም ነበረ 10 ጊዜ ዱባይ ላይ ያለው ቴሌግራም ላይ ስትደውልልኝ እኔ ያለሁት ዱባይ ነው ኢትዮጵያ ስገባ ደውልልሻለሁ እኔ ከየት አውቃለሁ ለምን እንደፈለገች እኔ ምን አውቃለሁኝ እያልኩሽ እኮ ነው ማቆ ታሪክ ዱባይ ላይ ሆነን ያወራል ዱባይ ላይ ያለውኝ 10 ጊዜ ደወለች ቴሌግራም ደግሞ እሺ አንድ ቴክስት ምንም ይሄውና እኮ ይሄ ነው ቴክስቱና ኤፍሬም ከዚህ ሌላ ቴክስት አለ እዚህ ጋር የሚታይ ቴክስት አለ ምንድነው የሚለው ዱባይ ላይ ያለው ኢትዮጵያ ስገባ አሁን ደግሞ አውርቻታለሁ አልተገናኘንም አሁን ወይኔ ሩታ እስኪ ነይ ተረጋጊ አዳምጪ ነይ እሺ በመረጋጋት አውሪ ቆይ እዚህ ሁኚ ቆይ አንድ ጊዜ ላሳይሽ ማለትም እንዴት ላንተና ኤፍሬም አግኝቻታ አላቅም ነው ያልኩት ተገናኝታ አናቅም ነው ያልኩት እሺ ነይ አንዴ አዳምጪ ሩታ አንድ ጊዜ አዳምጪኝ እግዚአብሔርን ምሬ ነው ማይሆን ውሳኔ እንደወስን አታድርጊ ይሄንን ፎቶ እየነገርኩሽ ነው አንቺን ከኔ ጋር ለማጣላት ነው የላከችልሽ ልጅቷ እንዴ ሩታ ምን ሆነሻል ቴክስቱን ደግሞ በደንብ አንብቢው 10 ጊዜ የደወለችበትን ከፈለግሽ እኔ ስልክ ላይ አሳይሻለሁኝ ስትደውልልኝ ዱባይ ላይ ቴሌግራም አይሰራም ማንሳት ስላልቻልኩኝ ምን አልኳት ኢትዮጵያ እሺ አንዴ አዳምጪኝ ስልኬን እዩ ምንም አልተጻጻፍንም አሁንም ውሸት መጣጣት አይባልም እኮ አሁን ኢትዮጵያ ስትመጣ ደውለሽ እሺ አንድ ጊዜ እናውራ ኤፍሬም ወይ ነይ ላስረዳሽ ሩታ ላስረዳሽ እኔ ለመረዳት ሞክሪ ላስረዳሽ እባክሽን ላስረዳሽ እንዴ ምን እየሆንሽ ነው ያለሽው አንቺ እንዴ እንዳስረዳሽ እንኳን ፍቀጅልኝ እንጂ ይሄን ቴክስት የጻፍኩት እዛ ሆኜ ኢትዮጵያ ስገባ እደውልልሻለሁ አልኳት አለቀ በቃ ይሄን ነው ያልኳት እንዴ ሩታ ምን እየሆንሽ ነው ያለሽው እንዴ ማንኛውም ሰው ፎቶ አቀናብሮ ላከልሽና አንቺ ኮንፊውዝ መሆን አለብሽ እንዴ እስካሁን ደቂቃ ድረስ ምን ድርቅ አረጋ አላወራንም አልተጻጻፍንም ስልኬን ላሳይሽ እኔም ተቆለ ባሳይሽም አሳይሽ ነበርኩ ይሄንን ቴክስት እኮ ታየዋለሽ ኦሬዲ አወጣው ከሪም ሪሙቭ ካረክበት ለምን አወጣዋለሁ ያሳይሻለሁ ከፈለኩ ቴክስቱ እኮ አልጠፋም አሁንም ይኸውና እኮ አሁን ተረዳው በደንብ ሩታ የምንርሽ ነው ግን ኧረ ተረዳው ሳታሚኝ ቀርተሽ ነው ሁሉ በጣም ተረዳውክ ሳታሚኝ ቀርተሽ ነው ሁሉ እንዴ በምን አይነት መንገድ ላስረዳትሽ ሩታ ለማንኛውም ተረጋጊ በስማ እኔ በምን መንገድ ላስረዳሽ ሩታ ከዚህ በላይ እኔንም ውሸታም እያስባልሽ እንደገና ደግሞ አስረዳኝ እኮ በደምብ እሺ ምንድነው የፈለግሽው እሺ ከኔ ምንድነው የፈለግሽው እንዴ ሩታ አትይላልሽኝ ተቀመጥኩኝ እሺ ሌላ ነገር አሁን ለምን አስፈለገ ይሄንን ፎቶ አንቺ ኤዲት ተደርጎ እንደመጣ ሳታውቂው ቀርተሽ ነው ወይ ኤዲቲንግ አይደለም ይሄ ፎቶ እኔ ጉዴ ይሄ ፎቶ ኤዲቲንግ አይደለም ወይ ግን አንተ መች ነው የሚሰለች ለሚወራው ነገር ሁሉ ምክንያት መደርደር ወይ የሆነ ነገር ማዘጋጀት ያላረኩትን ነገር ማመን ነበረብኝ ነው አይደለ ያላረኩትን ነገር ማመን ነበረብኝ ነው አንተ በጣም ጎበዝ ነኝ በጣም ፐርፌክት ማመን ነበረብኝ ነው እሺ ያው ስልክሽም ታይ ወይኔ ጉዴ
ለመረጋጋት ልሞክርና የተፈጠረውን ነገሮች በሙሉ አይታችኋል። ትናንትና ሲያወራ የነበረው ነገር ሌላ ነው፣ አሁን የሚያወራው ሌላ ነው። ትናንትና ምንም አልተጻጻፍንም ላሳየሽ፣ አሁን ደግሞ እሱን ቴክስት ላሳየሽ። ከተደለተበት ውስጥ ወጥቶ ነው አሁን የተገኘው። ከየት መጣ? እኔ ጋር የሆነ ነገር እንዳለ እርግጠኛ ሲሆን ነው የመጣው ያ ቴክስት። ወይኔ ጉድ! ሰው ግን ለምንድን ነው ለስህተቶቹ ምክንያት መደርደር ወይም ደግሞ የሆነ ነገር ለማሳመን መሞከር የማይደክመው? አልገባኝም። ማለት ይቅርታ ራሴን እያመመኝ ስለሆነ ትንሽ ለመረጋጋት ፈዚና ልክ ለምን አልገባኝም። ለምን ነው እንደዚህ የሚሆነው? እሺ አውርቻለሁኝ ምናምን ብሎ አትሊስት ሶሪ ይቅርታ ለመጠየቅ እንኳን ይከብዳል እንዴ? ማለት የኔ ጥፋት ግን ምኑ ጋር ነው ያለው? ማለት አልገባኝም። በዚህ ልክ የምፈተነው ለምንድን ነው? በዚህ ልክ ሰው ሁሉ እየተነሳ ህይወቴን ለመበጥበጥ የሚሞክረው ለምንድን ነው? የኔ ጥፋት ምንድን ነው? ኃጢአቴ ምንድን ነው? እሱስ ምን ባጠፋበት ወይ ይቅርታ ወይ ምን ብበድለው ነው በዚህ ልክ እኔ ላይ እንደዚህ መሆን የፈለገው? አላቅም። ምክንያቱም ምን እንደሆነ አላቅም። ለምንድን ነው ማለት ከዚህ በላይ ማውራታችንን ምን ራሴን መቆጣጠር እያቃተኝ ስለሆነ ካሜራውን አጥፋ። እሱን በየደስታናው በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱን መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ ማን ያውቃል እንደ እርግቢቱ በጉዞ ለእውነት ቢሄዱ በድንገት ከመንገድ ቀርተው አይጠፉም